ለወንጌል እንቅፋት የሚሆኑ ይነቀላል። ወንጌልን እንዳትናገር ጸር የሚሆኑ ሰዎች ይበተናል። እንደ ኤርምያስ ያለ የተለየ ትውልድ ይወለዳል። ክፉና መልካም ማን እንደሆነ ትለያል። መጥፎና ጥሩ ማን እንደሆነ ትለያል። መቀላቀል የሌለበት ግሩፕ የተኛው እንደሆነ ትለያል። የክፉ ሰዎች ጓደኝነት ግሩፕ ይበተናል። ክፉ ጓደኞችን የሚሸኙ ልጆች ይነሳል። ከነገ ጠዋት ጀምሮ ክፉ ጓደኞችን ትለያል። በኢየሱስም ከነገ ጠዋት ጀምሮ ክፉ ጓደኞች ከዙሪያ ላይ ይበተናሉ። ትንቢተ ኤርምያስ ምዕራፍ 16 ከቁጥር 10 ለዚህም ሕዝብ ይህን ቃል ሁሉ በተናገረ ጊዜ ይህን ሁሉ ታላቅ የሆነ ክፉ ነገርን ስለምን እግዚአብሔር ተናገረብን? በደላችንስ ምንድን ነው? አምላካችንስ በእግዚአብሔር ላይ የሰራነው ኃጢአታችን ምንድን ነው ቢሉ አንተ እንዲህ ትላችኋለህ፣ አባቶቻችሁ እኔን ስለተዉ ነው ይላል እግዚአብሔር። ሌሎችንም አማልክት ተከተሉ፣ አመለኳቸውም፣ ሰገዱላቸውም። እነርሱም ትተውኛል፣ ሕጌንም አልጠበቁም። እናንተም ከአባቶቻችሁ ይልቅ ክፉ አድርጋችኋል። እነሆም ሁላችሁ እንደ ክፉ ልባችሁ እልከኝነት ሄዳችኋል፣ እኔም አልሰማችሁም አለ። ከላይ ወደ ኋላ መጥቼ ከቁጥር 1 ላይ ላንብብ ትንሽ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በዚህ ስፍራ ሚስት አታግባ፣ ወንዶችና ሴቶች ልጆችም አይሁኑልህ። እግዚአብሔር በዚህ ስፍራ ስለተወለዱ ወንዶችና ሴቶች ልጆች ስለወለዷቸውም ስለ እናቶቻቸው በዚህችም ምድር ስለወለዷቸው ስለ አባቶቻቸው እንዲህ ይላልና በክፉ ሞት ይሞታሉ፣ አይለቀስላቸውም፣ አይቀበሩም። በመሬት ላይ እንደ ጉድፍ ይሆናሉ፣ በሰይፍና በራብ ይጠፋሉ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናሉ። እግዚአብሔር እንዲህ ይላል፣ ሰላሜን፣ ቸርነትን፣ ምሕረትን ከዚህ ሕዝብ አስወግጃለሁና ለቅሶ ወዳለበት ቤት አትግባ፣ ታለቅስም ታዝንም ዘንድ አትሂድ። አባቱ ሆይ ዛሬ መናገር የፈለግከው ነገር ለኔ ይሆን፣ ከኔ ቀጥሎ አሜን ላለስ ሕዝብ ይሆን። በኢየሱስ ስም ተፈጸመ። አሜን። ስለዚህ እዚህ ቦታ ላይ ምን ለማለት ነው የተፈለገው ሲባል ኤርምያስ ይህን ሁሉ ያደረገ ከሆነ ምኑ ጋር ነው እዚህ ጋር ስለኛ ዛሬ ያስፈልገው? ከዚህ ጉባኤ ውስጥ የተወሰኑ ሰዎች ስላሉ ነው። አባቶቻችሁ እኔን ስለተዉ ነው ይህን ሁሉ ፍርድ ማመጣባችሁ አሉ። ከዚህ ጉባኤ ውስጥም በዚህ ቻናል ቀጥታ ይሄን ሚዲያ ለሚከተሉ ህዝብም የማስተላልፈው ከእግዚአብሔር የሰማሁት አንድ ድምፅ አለ። በቁጥር 58 ለሚሆኑ ሰዎች እንደዚህ ይሆናል። ከአባቶቻችሁ እየተወረሰ እናንተን የደረሰ ያ የጭንቀት ድህነት፣ የግራ መጋባት፣ ያ የመርገም ቃል ከላችሁ ላይ ይሰበራል። ጌታ እንደዚህ አለኝ። ከዚህ ጉባኤ 58 ሰው በሰው መርገም የሚሰቃይ አለ አለኝ። አባቱ በሰራው ኃጢአት የሚሰቃይ አለ። አያቱ በሰራው የሚሰቃይ አለ። ሴት አያቷ በሰራችው የሚሰቃይ አለ። ያኔ እነሱ በሰሩት ትብታብ አሁን የሚንከራተት ህዝብ አለ። ለነዚህ ህዝብ ጌታ እንደዚህ አለኝ፣ ልጅ ሆይ ተናገር። ለስንት ሰው? ለ58 ሰው እኔ ፈርድላቸዋለሁ። ቀንቻለሁ፣ ከሰማይ እነሳለሁ። በምድረ በዳ መንከራተታቸውን አይቻለሁ። መጥተው በሰው ሀገር መቸገራቸውን አይቻለሁ። እኔ እነሳላቸዋለሁ፣ ከኋላቸው የተከተለው መርገም እቆርጣለሁ። አንድ ሰው ጮኸ አሜን ይበል። የስብከተ ርዕስ እንደዚህ የሚል ነው። የስብከተ ርዕስ እንደዚህ የሚል ነው። የሚከተላችሁ መርገም ይቆረጣል። አሜን አለ። የሚከተላችሁ ክፉ መርገም ከእግራችሁ በኢየሱስም ይቆረጣል። እንደዚህ ሲሆን አየሁ። አያቶቻችሁን፣ አባቶቻችሁን፣ ቤተሰቦቻችሁን፣ ዘመዳችሁን እንዲሁም ደግሞ የእናንተን ሀገር የተወለዳችሁበትን ከተማ የሚጫወት ክፉ የጭንቀፋ መንፈስ፣ የመርገም ቃል፣ የዲያብሎስ ሴራ ቤተሰቦቻችሁና ቤታችሁን የወረረ ያ የበሽታው ከርስ፣ ያ በድህነት የሚጫወትባችሁ ዛሬ እንደዚህ ይሆናል። ከ58 ሰዎች ጀርባ ላይ ድንጋይ ገደልን አይቶ እንደሚንከባላል ይንከባለላል። somebody say amen. shout again amen amen amen. እንደ ኤርምያስ ያለ የተለየ ትውልድ ይወለዳል። ሁለት ነገር ይሆናል። አንደኛ ከዛ ከሚያንከራትት መርገም ትለያል። ሁለተኛ እንደዚህ ይሆናል። የሚያንከራትት መርገም ማን ጋር እንደሆነ በመንፈሳዊ መነጽር ትለያል። እኔ በደንብ ቦልዶ ሆኜ የምሰብከው አንድ ነገር ነው። በኢየሱስም ሁለት ነገር በህይወታችሁ ይሆናል።
አንደኛ ትለያለህ፣ ሁለተኛ አንተ ራስህ ትለያለህ። እስቲ አንድ ሰው እለያለሁ ይበል፣ ሁለተኛ እለያለሁ ይበል። የመጨረሻ ነገር እንገራችሁ። በዚህ ሰዓት በዚህ ስብከት ነብዩ ኤርምያስን ያገኘው ያ የልዩነት መንፈስ ከዚህ ጉባኤ በ58 ሰው ላይ ይወርዳል። ክፉና መልካም ማን እንደሆነ ትለያል። መጥፎና ጥሩ ማን እንደሆነ ትለያል። እንደም እንደዚህ ትሆናል። መልካም የሚመስለውን ክፉ ወዳጅ ትለያል። አንድ ራስህ ትለያል። መቀላቀል የሌለበት ግሩፕ የተኛው እንደሆነ ትለያል። አንተም ራስን እግርን ታወጣል። ክፉ ጓደኞችን የሚሸኙ ልጆች ይነሳሉ። ከነገቷ ጀምሮ ክፉ ጓደኞችን ትለያል። ራስም ትለያለ። እስቲ አንድ ሰው ጮሆ ይለያለሁ ይበል። ደግሞ አንድ ሰው ደግሞ ይለያለሁ ይበል። እግዚአብሔር ወደድክም ጠላ ከክፉ ጓደኞች ይለያል። ያው ጨርሻለሁ። 58 ሰዎች 58 በኢየሱስም ከነገ ጠዋት ጀምሮ ክፉ ጓደኞች ከዙሪያ ላይ ይበተናሉ። ወንጌልን እንዳትናገር ጸር የሚሆኑ ሰዎች ይበተናሉ። የክፉ ሰዎች ጓደኝነት ግሩፕ ይበተናል። ድራሻቸው ይጠፋል። ለወንጌል እንቅፋት የሚሆኑ ይነቀላሉ። አንደኛ ትለያቸዋል፣ ሁለተኛ ትለያል። Are you ready? Can I prophesy? Can I prophesy that the curse of family will be broken? አራን ሰው አሜን ይበል። ስለ እግዚአብሔር ሲወራ እንቅልፍ የሚመጣብህ ካለ መርገም ነው። አመቱን ሙሉ ሰርተ ባዶ ኮንክ መርገም ነው። ቢጫ ፈስታል ይዘህ አዲስ አበባ ወጥተህ እንደገና ደግሞ ጂንስ ብቻ ቀይረ ወደ ክፍለ ሀገር የምትመለስ ከሆነ መርገም ነው። መርገም ክርስቶስ ኢየሱስ እኛ ራሳችን ተቀይረን ሌሎችን እንቀይር ነው የጠራን። ብቻችን እንቀየር፣ ብቻችን የሆነ ነገር እንበላ አይደለም። that is not a behavior or a character of Christian. ያ የክርስቲያን ባህሪ አይደል። እስቲ ከራስ አርፈ ለሌላ ሰው ሆናለሁ የሚል ሰው are you sure? እርግጠኛ ነህ? በዚህ ክንፍ ይወጣል፣ በዚህም ይወጣል። በአራቱ አቅጣጫ ትሰፋል። በጸጋ ትንፋስ ትሰፋል። ኧረ በፋይናንስ ትሰፋል። ወንድሞችን ያንከራተቱውን መንፈስ ኧረ አንተ ትበቀላለህ። ዘሎ አንድ ሰው አሜን ይበል። አዋጅ አለኝ። ከዚህ በኋላ መርገሙ ይሰበራል። አንደኛ ፋሚሊን ተከትሎ የመጣ ይሰበራል። ነብዩ ኤርምያስ የሚያወራው ይሄ ነው። አባቶቻችሁ እኔን ስለታው ነው ይላል። ባይዘይ ጣዖታትን ስላመለኩ ይላል። ምን ማለት ነው? እቺን ላብራራና ልጨርስ። የሆነ ነገር በህይወታችሁ ላይ እስቲ ስላጣው ነገር አመሰገነ እግዚአብሔር። ስላጣችሁት ነገር አመሰግናችሁ ታውቃላችሁ? እስቲ ያመሰገነስ የሆነ ነገር አጥቻለሁ ስለዛ በጣም ባመሰግኛ ያውቃለሁ የሚል ሰው አየህ? የለም ብዙ ሰው የለም። አሁን ጀምሩ። ቶሎ በሉ ስላጣችሁት ነገር፣ ትናንትና ጌታ ስላልሰጣችሁ ነገር ቶሎ በሉ ጀምሩ። ወንድሜ መርገም በዛ ነው የሚሰበረው። ቶሎ ጀምረው። ስትከለክል አንተ ልክ ነህ። የተበላሸባችሁ ህይወት ካለ፣ የተበላሸባችሁ ትዳር ካለ እግዚአብሔር ያያል። እግዚአብሔር እያየ እግዚአብሔር አይም በማለት የራሱ ተጣልተዋል ከጌታ ጋር። ቶሎ በል አሁን ምስጋና። በማጣት አንተ ልክ ነህ፣ ባለመስጠት አንተ ልክ ነህ፣ እስከ ዛሬ በመንከራተት አንተ ልክ ነህ። ማን ያውቃል? አንተ ታውቃለህ። ከኔ ቀድሞ መኪና ያጣው ማን ያውቃል? መኪና አንተ ብሎ አቧራ ጠጥተህ ልታልፍ ይሆናል። አሁን ዛሬ ካመሰገንክ ነገ መኪና ይሰጣል። ብዙ ዳሃዎችን ከመንገድ ራሱ እየጫንክ ትሄዳለህ። ያጣለ በሁለት እጥፍ ያገኛል። ሰይጣን በየቀኑ ያስጨነቀዋል። ከዚህ በኋላ በየቀኑ ትደሰታል። ብቻ አልቅሳል። ከብዙ ሰዎች ጋር ሆነ ምጣለ። እንኳን አጣችሁ፣ ሰውም እንኳን ጠፋባችሁ፣ እንኳን ይሄ ሞልቶ የማይሞላው ይሄ መጥቶ የማይመጣው እንኳን መንገዳችሁ ተዘጋ፣ እንኳን ጌታ የሚያውቀው ነገር አለ። እግዚአብሔር አዋቂ ነው አይደለም የሚለው መጽሐፍ ቅዱስ። እንኳን ተጨነቃችሁ፣ የተጨነቃችሁ ሰዎች እንኳን በዓለም ዙሪያ ያላችሁ ይሄን ስክሪን የምትመለከቱ እንኳን ሁሌ ብቻችሁ እንድትሆኑ ጌታ አደረጋችሁ። እንኳን ዛሬዋን ቀን ስለጠበቀ ነው። የዛሬዋን ቀን ስላየላችሁ እናንተን በሜዳ ላይ እየሰራችሁ ነበረ። ያኔ ብቸኝነት ጊዜ ጌታ እየሰራችሁ ነበረ።
ነገ ትናገራላችሁ እቺን ቀን እውነት እውነት። አሁን ጌታ እኮ ብዙ ነገር ሊሰጣችሁ ነው። አትኮሩም? አትኮሩም ወይ? ጌታን አትረሱትም? ቸርችንም አትረሱትም? አር ዩ ሹር ላገቱሜ ኡጋ ልክ ነህ ወይ? እሺ አሁን በል እጃችሁን አንሱ። ከዚህ ሰዓት ጀምሮ በረከታችሁ ይለቀቃል። ብዙ ያዘናችሁ ሰዎች ብዙ ትስቃላችሁ። ሰው የረገማችሁ ሰዎች አላችሁት፣ በዛው መንደር መድኃኒት ሆነ ትገለጣል። የተገፋ ሰው አለ፣ በኢየሱስ ስም ትከበራለ። ይሄ በህይወታችሁ ላይ ይሆን። ኤርምያስ ምዕራፍ 16 ከቁጥር 10 ላይ 11 ላይ የተጻፈውን ቃል የሚፈጽም አንድ ትውልድ መጥቷል። ዛሬ ቁጥራቸው 58 ነው። በዚህ ምስክር የምታዩ ቁጥራችሁ 58 ነው። አሜን ካላችሁ የእናንተ ይሆናል። ለምን ስትሉ አባቶቻችሁ ያደረጉትን ጥፋት አንተ ትደመስሳል። አያት ያጠፋውን አንተ ታሰራለህ። አያት የቀበረውን አንተ ታወጣለህ። አያት የረገመውን አንተ ትረግማለህ፣ ትመርቃለህ። አሜን ነው ወይ? እናት ያጣችውን አንተ ታገኛለህ። አባት ያጣውን አንተ ታገኛለህ። አባትን ያጎሳቀለውን አንተ ትበቀሏለህ። ከኔ ጋር አቤት በሉ። በቀለኞች በቀለኞች ያስለቀሰ ላይ ትበቀላል። ብቸኛ ባደረገ ላይ ትበቀላል። በቀለኞች በቀለኞች የእግዚአብሔር በቀለኞች። እግዚአብሔር በቀለኛ አምላክ ነውና ቀጣይ አንተ ትሆናለህ።